ኧረ አስታራቂ የለም ወይ ያለ ዘፋኙ። ኧረ ወገን ወዴት እየሄድን ነው? ኧረ ፍትህ ለእህቶቻችን፣ ቤተሰብ ለእህቶቻችን፣ ለሩታና ለሄርሜላ ፍትህ 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 ማለት ትፈልጋለሁ። ቤተሰብ እንዴት ናችሁ? እንኳን ደህና መጣችሁ ቤተሰቦቼ። ላይክ እያረጋችሁ ገባ ገባ በሉ። አዲስ የሆናችሁ ቤተሰብ ሆኑ። የሀገሬ ልጆች፣ የምወዳችሁ የምትወዱ ሙስሊም ክርስቲያን ወገኖቼ በያላችሁበት የፈጣሪ ሰላም ይድረሳችሁ እያልኩኝ እላችኋለሁ። አብርሽ ግሬስ እውነት በጣም 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 ያሳዝናል። የአብርሽ መጨረሻ ምንድን ነው ቤተሰብ? የእውነት ምንድን ነው ቤተሰብ? ትላንትና ምንድን ነው ያየነው? ሰሞኑ እየተፈጠረ ያለው ነገር ምንድን ነው? አብርሃም እህቶቻችን ላይ ምን አይነት ድራማ ነው እየሰራ ያለው? ተመልካቾቼ እኔ ሀሳብ የምሰጠው እንደኔ ነው። ብዙዎቻችሁ መጥታችሁ እየተሳደባችሁ ነው። እረፉ ማለት እፈልጋለሁ። እናንተ የተሰማችሁ ሀሳብ የመስጠት መብት አላችሁ፣ በቪዲዮም በኮመንትም ገብቷችኋል። እኔም ደግሞ እንደ አንድ ተመልካች ሀሳብ የመስጠት መብት አለኝ። እኔ በተሰማኝ መንገድ ነው ምላችሁ። አብርሽን እኔ እንደ ወንድ እንደ አንድ ወጣት እንደ ኢትዮጵያ ልጅ አከብረዋለሁ። ከዛ በተረፈ ግን ስህተት ሲሰራ ስህተት ሰርተሃል ማለት ግዴታ አለብኝ። ምንድነው ስህተቱ? እህቶቻችን ላይ እየተጫወተ ነው። በሆነ ሜዳ ላይ አንድ ወንድ ሆኖ ሁለት ሴቶች እየተባሉ ነው። እኔ ሩታ በጣም ነው ያሳዘነችኝ፣ በጣም ነው ያሳዘነችኝ። ከዚህ በፊት እኔ ሩታን ረግጫታለሁ፣ ታውቃላችሁ። ሄርሜላንን ረግጫታለሁ። መረገጥ ያለባቸው ሰዎች ይረገጣሉ፣ ስህተት ሲሰሩ ማለት ነው። ምክንያቱም ይሄ አዲስ ነገር አይደለም። ስለዚህ አብርሃም ከምሰራው ስህተት ተቆጠብ ነው ምለው። እኔ የሚመክር ቤተሰብ፣ እህቶች፣ ወንድሞች የተባሉ ይሄ ከዙሪያ ያሉ ሰዎች እኔ ለምን እንደማይመክሩ አላቅም። ወይ ከነሱ ህይወት ውጣ፣ ወይ እናንተ ደግሞ ከሱ ህይወት ውጡ። ሄርሜላና ሩታ ማለት ነው። ማለት እናንተ ቤተሰብ የላችሁ፣ እህት፣ ወንድም፣ እናት፣ አባት የላችሁ፣ የሚመክራችሁ ሰው የለም። በቃ ኢትዮጵያ ውስጥ ያለው አንድ አብርሃም ነው። ከአብርሃም ውጭ የምታውቁ ወንድ የለም። እሺ ሩታ የልጇ አባት ስለሆነ ልጇ ለብቻዋ ማሳደግ ስለማትፈልግ ቤተሰብ አለ፣ ወዳጅ ዘመድ አለ፣ ጠላት አለ፣ የሚወደ የሚጠላ ሰዎች አሉ። ሩታ ልጇ ያላባት እንድታሳድግ ማትፈልግበት የራሷ የሆነ ሀሳብ ሊኖራት ይችላል። እሺ ሄርሜላ ተብዬዋስ ካለ ወንድ በቃ ሴት ልጅ መኖር አትችልም? እሺ ያለ አብርሃም አንቺ መኖራችም አብርሃም በሌለ ጊዜ አልኖርሽም? የእውነት አንቺ አብርሃም በዚህ ደረጃ ዋጋ ከፍለሽ ልታፈቅሩ ነው? አፍቅረሽዋል ነው የሚባለው? አሁን ይሄ ፍቅር ነው? ራስን ማውረድ፣ ራስን ይሄ በቃ አልፈልግሽም ከሆነ ሴትዮዋ ጋር ግብግብ ለአንድ ወንድ ብላችሁ እንዴ? ወንድ ቢሄድ ወንድ ይመጣል። እህቴ ሂጂ ወደ ቤትሽ፣ ሂጂ ወደ ቤተሰቦችሽ። ሄርሜላ ወጣት ነሽ፣ ቆንጆ ነሽ፣ ስማርት ነሽ፣ የተማርሽ ነሽ። የትኛውም ወንድ አማርጦ የሚይዝሽ ሴት ነሽ። አብርሃም ስርስር ማለት ይቅርብሽ። ሲቀጥል ደግሞ አንቺ ባለ ትዳር ወንድ ጋር ነው የመጣሽው። የልጅ አባት ጋር አርግዛ ሆዷ እንደዛ ፍጥጥ ብሎ እያየሽ ነው የገባሽበት ህይወት ነው። አሁን ማንን ልትወቅሽ ነው? ራስሽ ነው መውቀስ ያለብሽ። እንደውም አለማርገዝሽ ፈጣሪ ይወድሻል። እንደ ሩታ ዲቃላ አሳቅፎሽ አልፈልግሽም አለ ማለቱ ፈጣሪ ይወድሻል። እና በዚህ ደረጃ ለወንድ ልጅ ዋጋ እየከፈላችሁ ያላችሁ እህቶቼ፣ በተለይ ደግሞ ባለትዳር እንደሆነ እያወቃችሁ የልጅ አባት እንደሆነ እያወቃችሁ ገብታችሁበት ከገባችሁበት በኋላ ገና ሌላ ሰዎች ተወቀሽ የምታደርጉ እንዴ! አንቺ አሁን በቃ አልፈልግሽም ከአንደበቱ ስላልወጣ ነው እንጂ ሄርሜላ እንደማይፈልግሽ በብዙ ነገሮች እያሳየ ነው። ስለዚህ መንገድሽ ምረጪ፣ ሌላ መዘዝ ሳይመጣብሽ፣ እንደ ሩታ ሳታረግዢ፣ የልጅ እናት ሳትሆኚ፣ አባት የሌለው ልጅ ከማሳደግሽ በፊት መንገድሽን መርጠሽ ሂጂ ነው የምልሽ። እኔ በየቀኑ እየመጣሽ እየየ አትበይ እንዴ! ሌላ ህይወት ጀምሪ። አሁን ለምሳሌ ፍቅር ከሩታ ጋር ግብግብ አለች። እንደማያዋጣ ስታቅ በጎን ላሽ አለች ማለት ነው። ሄርሜላም አንቺ በጎን ላሽ በይ። ልጁ
የሴት ልጅ ህይወት የማበላሸት ሱስ አለበት። በቃ ማስረገዝ፣ የሆነ ቦታ ወስዶ ቀለበት ማድረግ፣ ሰርፕራይዝ ማድረግ፣ በቃ እሱ ብቻ ነው ሁሌ ተፈላጊ አብርሃም ነው። በቃ ሁሌ የሆኑ ሴቶች መጥተው የሚከቡት አብርሃምን ነው። እውነት በጣም ነው የሚያስጠላው። እያስተላለፋችሁ ያላችሁት መልእክት ለሴት ልጅ በጣም ክብሯ የሚያወርድ፣ በቃ ሴት ልጅ ብትሄድም ብትመጣም ምንም አታመጣም። አረገዘች አላረገዘች ወንድ ስር ናት። መቼም ቢሆን ከወንድ የበላይ አትሆንም። በቃ ሴት ልጅ አበባ ናት። አንዴ ከተቀጸፈች የሚለው አማርኛው ሩታ ላይ ያየን ነው። ጭራሽ ልጇን ይዛ መጥታ ከነ ልጇ ተንበረከከችለት። እሺ ምን እያስተማራችሁን ነው? የእውነት ድራማ ካልሆነ የእውነት ህይወታችሁ ከሆነ ቤተሰብ የሚባለው ስንት ወዳጅ የላችሁም? ስንት ጠላት የላችሁም? የእናንተ ውድቀት የሚፈልግ አርግዘሽ ሚዲያ ላይ መጣሽ፣ እሺ ተባለ። አልጋ ላይ ስተኙ አስተላለፋችሁ፣ እሺ ተባለ። ሆስፒታል እንዲ ልጁ ሲወጣውላ እኮ ቪዲዮ ቀርጻችሁ ለቃችሁልናል። አስተያየት ሲሰጣችሁ ደግሞ ለምን አስተያየት ተሰጠን ብላችሁ እዚህ አናታችን ላይ በቅኔ ትሰድቡናላችሁ። ለኛ ተመልካች ክብር የሌላችሁ ልጆች፣ እኔ ምን እያስተላለፋችሁላ እንዳለ አላውቅም። እኔ እንደ አንድ ሴት፣ እንደ አንድ ኢትዮጵያዊ ወጣት ሴት የሩታም ህመም የሄርሜላም ህመም ያመኛል። ሄርሜላ መንገዱ ጀምሮሻል፣ እንዳጨርሹ በቃ ከአብርሽ ጋር ህይወት እኖራለሁ ሰላማዊ ትዳር መስርቼ ልጅ ወልጄ የሚለው ነገር ከአይምሮሽ አውጪው። ምክንያቱም የአብርሃም ህይወት ከመጀመሪያ ጀምሮ የተበጠበጠ ህይወት ነው ያለው። ይሄንን አምነሽ ነው የገባሽበት። ከፍቅር ጋር ይሆናል፣ ከጽጌ ሮያል ጋር ይሆናል፣ ከሆኑ ሴቶች ጋር ይሆናል። ፍቅር ያዘኝ በዚህ ገባ ሩታ ለማስቀናት እያለ የሆነ ሴቶችን ይዞ ሆቴል ይዞ ይሄዳል፣ ይቀረጻል። ምን የሆነ በቃ ግራ ግብት ያለው ህይወት ነው የምትኖሩ ሄርሜላ ከአብርሃም ጋር ከሆንሽ ማለት ነው። ስለዚህ እንደዚሁ እንዳማረብሽ አበባሽም ሳይረግፍ ጽጌረዳሽም ሳይረግፍ በሰላም ወደ ቤተሰቦችሽ ወደ ነበርሽበት ሰላም ተመለሺ ነው የምለው። ሩታ ደግሞ አልፈልግሽም አለሽ አይደለም? ሰበብ አስባብ የተናገርሽው አሳማኝ አይደለም። ምንም የተናገርሽው ምንም ምክንያትሽ አላሳመነኝም። የራስህ ጉዳይ ነው። ካላሳመነህ ገደል ግባ። ስትፈልግ ገደል ግባ ብዬው ነው የሚሄደው። እንደዚህ አይነት ወንድ እስከ መቼ ተለማምጠሽ ሩታ? ጭራሽ ብለሽ ልጅሽን አቅፈሽ ከነ ልጅሽ ተንበረከክሽለት። ምን ሊያመጣ ምን ስለሆነ? አንቺም እኮ ልጅ ነሽ። ልጅ መጣብሽ ያለ በቃ ፈልቶባችሁ ያለ ጊዜያችሁ ወለዳችሁ። ልጅ መጣ አለቀ። አንቺ ለልጅሽ ጊዜ ሰጥተሽ ቤትሽን ህይወትሽን አትኖሪም እንዴ? እድሜ ዘላለምሽ የሆኑ ቅያሶች እየገባችሁ ቪዲዮ 24 ሰዓት ከምትቀራረጭ የራስሽም የልጅሽም ህይወት ላይ ፎከስ አድርገሽ ለቤተሰቦችሽ ጊዜ ሰጥተሽ ሰላምሽን አግኝተሽ መኖር አትፈልጊም? ከሆነች ምንድነው ሴተላጤ ጋር እንኪ ሰላምታ ከምትቃመሽ ማለት ነው። ስለዚህ አብርሃምን ቢሆን አደብ ግዛ። ሴት እህቶቻችን ላይ አትጫወት። አንተ ማን ስለሆንክ ነው በዚህ ደረጃ ዋጋ የሚከፈልልህ? በቃ አላሳመነህም፣ የራስህ ጉዳይ ነው። አትፈልጋቸውም ሴቶቹ፣ ተዋቸው በቃ። እንዴ በቃ አንዷ ከሄደች አንዷ አለች፣ አንዷ ከሄደች አንዷ አለች። ስለዚህ ከሁለት አንዷ አላጣም አይነት ነገር። ቢሄዱም ደግሞ ይመጣሉ። በቃ የሆነ የነሱ ይሄ ከሩታ በዚህ ጎን ሄርሜላ በዚህ ጎን ይቆማሉ። ወንድምየውና እህትዮ በዚህ ይቆሙለታል። እሱ ይሄ የሀገሪቱ ምንድነው ጠቅላይ ሚኒስትር ነው ማለት ነው። አንቺን አልፈልግሽም፣ እሷን እፈልጋታለሁ። እንደዚህ ይሄ ምንድነው በመሃል ላይ ለውሻ ስጋ ይዛችሁ እንደዚህ ምንድነው ከላይ እንደዚህ ዥው እንደምታረጉለት እኮ ነው እሱ እያረጋቸው እየተጫወተባቸው ያለው ሴቶቹ ላይ ማለት ነው። እና በጣም ያሳዝናል። ከስራህን ተቆጠብ። እህቶቻችን ልብ ግዙ። የእውነት ይበቃል። በቃ